እሰይ ደስ ደስ ይበለን ደስ ደስ ይበለን አዲሱ ዓመት መጣልን ደስ ደስ ይበለን እሰይ ደስ እንኳን በሰላም አደረሳችሁ። ዘመኑ የሰላም የፍቅር የንስሐ ይሁንልን። በቤተ ክርስቲያናችን ላይ የደረሰው መከራን የሚያበቃበት አዲስ ዘመን እንዲሆንልን እንመኛለን። ኢትዮጵያ የወራት ሁሉ መጀመሪያ መስከረም ነው። ይህ ወር ዘመን መለወጫ እንቁጣጣሽ ቅዱስ ዮሐንስ እየተባለ ይጠራል። ስለ አዲስ ዓመት በተለያየ ስም የመጠራቱ ታሪካዊ አመጣጥና ስያሜ መነሻ ሐሳቡ ምን እንደሆነ እንደሚከተለው እንመለከታለን። ዘመን መለወጫ ዘመን መለወጫ መስከረም ወር የሆነበት ምክንያት ብርሃናት ፀሐይ፣ ጨረቃ፣ ከዋክብት የዓመቱ ዑደታቸውን በጳጉሜ ወር ጨርሰው በመስከረም ወር ስለሚጀምሩ ነው። ሌሊቱ ከቀኑ ጋር ይስተካከላል። ዓመቱን ጠንቅቀው ቢቆጥሩት 364 ቀናት ይሆናል። ሌሊቱም ከቀኑ ጋር ይስተካከላል። ዓመቱን ጠንቅቀው ቢቆጥሩት 364 ቀን ይሆናል። ሄኖክ ምዕራፍ 26 ከቁጥር 44 ዘመናችንን እንደ ቀድሞ አድሱ እንዲል በዘመነ ኖህ ዓለምን ንፍር ውሃ አጥለቅልቆት ከቆየ በኋላ ዳግመኛ ውሃው የጎደለበት በመሆኑ ነው። ኩፋሌ ምዕራፍ 7 ከቁጥር 1 በመጀመሪያው ወር መባቻም ምድር ታየች እንዲል እንቁጣጣሽ እንቁጣጣሽ የተባለበት ምክንያት አንደኛ እንቁ ዕፅ አመጣሽ ብሎ የአበባውን መፈንዳት ያመለክታል። ሁለተኛው ኖህ ለሶስት ልጆቹ አህጉራትን በዕጣ ሲያከፋፍላቸው አፍሪካ ለካም ደረሰችው። በአፍሪካ ምድር ሲገባ በመጀመሪያ ያረፈው በኢትዮጵያ ነበረ። ሀገሪቱም በአደይ አበባ አሸብርቃ ነበረ። ወሩ ወርሃ መስከረም በመሆኑ ደስ ብሎት እንቁጣ ወጣልኝ። ይህችን ወቅት እንቁጣጣሽ ብሏታል። ሶስተኛው አንደኛ ነገሥት ምዕራፍ 10 ከቁጥር 1 እስከ 10 ኢትዮጵያዊቷ ንግሥት ሳባ ወይም አዜብ የንጉሡን ጥበብ ከመስማቷ ማየትን መርጣ ወደ ንጉሥ ሰለሞን ከብዙ ሰራዊቶቿ ጋር የእጅ መንሻ በመያዝ ሄደች። ንጉሡም በደስታ ተቀብሎ እርሱም እንቁ ለጣትሽ ጌጥ ይሁንሽ በማለት 4 አይነት ቀለም የሚታይበት በቀንና በሌሊት የሚያበራ ቀለበት ሰጥቷታል። ወሩም ወርሃ መስከረም ነበረ። ከዚህም በመነሳት እንቁጣጣሽ የሚለው ስያሜ ወጥቷል። ቅዱስ ዮሐንስ ሶስተኛው የአዲስ ዘመን ስያሜ ቅዱስ ዮሐንስ ነው። የመጥምቁ ዮሐንስ ተግባር ለዘመነ ወንጌል በር ወይም መነሻ እንዲሆን
ለኢትዮጵያ አውደ ዓመትም መስከረም 1 ቀን እንዲከበር አባቶች ወስነዋል። ድርሳነ ዮሐንስ አፈወርቅ ከገጽ 1 እስከ ገጽ 3። መጽሐፈ ስንክሳር የመስከረም ወር የተባረከ ነው። እርሱም የግብጽና የኢትዮጵያ ዓመቶች መጀመሪያ ነው። የዚህ ወር ቀኑና ሌሊቱ እኩል 12 ሰዓት ነው። ከዚህ በኋላ ቀኑ እየጎደለ ይሄዳል እንዲል በአጠቃላይ ዘመን መለወጫ ከላይ ባየናቸው የተለያዩ ስያሜ ይጠራል እንጂ ዘመኑ አዲስ እየተባለ ቢጠራም አዲስ መሆን ያለበት ወርና ወቅቱ ብቻ ሳይሆን የኛ የክርስቲያኖች ሥርዓት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውነታችሁን አታርክሱ የእግዚአብሔር ማደሪያ ነውና እያለ በመዋለ ሥጋዊው ያስተምር ነበረ። አዲስ ዓመት ሲመጣ በኃጢአት፣ በተንኮል፣ በክፋት የቆሸሸው ሰውነታችንን በንስሐ በቅዱስ ቁርባን በመልካም ተግባር አዲስ ልናደርገው ይገባል። እንኳን በሰላም አደረሳችሁ። መልካም አዲስ ዓመት ይሁንላችሁ። ከብረው ይቆዩን ከብረው የክብርን